ሰላም ሰላም፣ እንዴት ናችሁ ጓደኞቼ? ደህና ናችሁልኝ? የውስጥ ኢትዮቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን አደረሳችሁ ለአዲስ ዓመት ለመስቀል። እንግዲህ ሁለቱንም በዓል በአንድ ላይ ለመስቀል እንኳን አደረሳችሁ ብያለሁ። ለመስቀለ ብርሃኑ እንኳን አደረሳችሁ። እኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ያው ለየት ባለ ቪዲዮ መጥቻለሁ ማለት ነው። ቀለል ባለ ነገር ክሬም እንዴት ቤታችን ውስጥ እንደምንሰራ ነው ማሳያችሁ። እውነት ለመናገር ቪዲዮውን መስራት ከጀመርኩ በኋላ ነው መቅረጽ የጀመርኩትኝና እዚህ ጋር እንደምታዩት እንግዲህ ክሬሙን በሶስት ነገር ብቻ ነው የሚያስፈልገን። አሁን እዚህ ጋር እንደምታዩት አንድ ኩባያ ስኳርና 4 እንቁላል ነጩን ፓርት ብቻ ነው እያመታሁት ያለሁትኝ። ሳህን ላይ አርጌ ስኳሩንና እንቁላሉን አንድ ኩባያ በሻይ መጠጫ ሻይ ብርጭቆ ማለት ነው፣ ኩባያ ሳይሆን ሻይ ብርጭቆ፣ የሻይ ብርጭቆን አንድ ሻይ ብርጭቆና 4 እንቁላል አስኳሉን አውጥቼ ነጩን ፓርት ብቻ እንደዚህ እንደምታዩት ውሃ በድስት ጥጄ እያማሰልኩት ነው ማለት ነው። ከስር ውሃ እየፈላ ነው። ከላይ ደግሞ እንደዚህ ስናረገው ምንድነው ጥቅሙ? አንደኛ ስኳሩ ይሟሟልናል፣ የተፈጨ ካልሆነ ስኳራችሁ ይሟሟልናል። ሁለተኛ ደግሞ እንቁላሉ መብሰል ስላለበት ጣዕሙ ቆንጆ እንዲሆን እንዲወፍርልን ስንመታው ክሬሙ እንቁላሉ ሲበስል ጥሩ ነው። ከስር ውሃው እየፈላ እንደዚህ አድርገን ቢያንስ ለአንድ 10 ደቂቃ ያክል እንደዚህ ብናማስለው። በእርግጥ ደቂቃው እንደ እንትናችሁ እንደ ስቶባችሁ ፍጥነት እንደ እሳታችሁ ፍጥነት ይለያያል። የኔ እሳቱ ደከም ያለ ስለነበረ ስቶቭ ብዙም ፓወር አልነበረውም እና ቢያንስ 10 ደቂቃ ያክል ነው እንደዚህ ያረኩትኝ። እንደዚህ ስታረጉት ትንሽ ወፈር የማለት ባህሪ፣ ከለሩን ቀየር የማድረግ ባህሪ ያለው ሲበስልና ያለማቋረጥ እያማሰላችሁ ቢያንስ ለ10 ደቂቃ ያክል እንደ እሳታችሁ ፍጥነት እንደዚህ እንትኑን ብድግ ስታረጉት ወደ ላይ የሆነ ወፈር የማለት ባህሪ ያለው። ከዛ እንትናችሁ በደንብ እስኪበስልላችሁ ማማሰል ነው። ማማሰላችሁን ማቋረጥ የለባችሁም ማለት ነው ማሮችዬ። እና እንዴት ናችሁልኝ? ግን ደህና ናችሁልኝ አይደል? እኛ ደህና ነን እግዚአብሔር ይመስገን። በዓል እንዴት አለፈ? አዲስ ዓመት እንዴት ነበር? እንዴት አሳለፋችሁ? በውጭ ሀገር የምትገኙ ውድ እህቶቼ፣ በሀገር ውስጥ እንዲሁም በኢትዮጵያ ያላችሁ ሁላችሁንም እንኳን አደረሳችሁ ብያለሁ። መልካም በዓል ይሆንላችሁ ብያለሁ። እንደው አጋጣሚ እንደዚህ ስሰራው ብዙ ዞር እንትን ዩቱብ ላይ አየሁኝና ለምን አልሰራውም ለምን አልሞክረውም ብያሰብኩኝ። ከዛ ደግሞ ከሞከርኩት አይቀር ለምን ለቤተሰቦች አላሳያቸውም ብዬ ይዤላችሁ መጥቻለሁ። በጣም ትወዱታላችሁ። በነገራችን ላይ እኔ ራሱ እስከዛሬ ተሸውጃለሁ። እንደዚህ የተጠቀምኩት በነገራችን ላይ ለመጀመሪያ ጊዜ ነው። እንደዚህ ክሬም ቤት ውስጥ ስሰራ እንደዚህ በእንቁላል ስሰራ ማለት ነው። እየገዛችሁ ብራችሁን ከምትጨርሱ እንደዚህ እያረጋችሁ መጠቀም ትችላላችሁ። እኔ አሁን እንግዲህ በቅቶታል። እንደምታዩት አውርጀዋለሁ፣ ከውሃ አውጥቼዋለሁ ማለት ነው። ከዛ በኋላ የምንጠቀመው ቫኒላ እኔ ያላሳየዋችሁም ስጨምር እንጂ ግማሽ ሎሚ ጨምቄ ጨምሬያለሁ ማለት ነው። መቅረጽ ስለረሳው ነው ይቅር በሉኝ። ግማሽ ሎሚ ጨምቄ ጨምሬበታለሁ። ግማሽ ሎሚ፣ ቫኒላ፣ ስኳር፣ ነጩን ፓርት 4 እንቁላል ነው የተጠቀምኩትኝ እንግዲህ ለዚህ ክሬም አሰራር። ከዛ በኋላ መምታት ነው የምትጀምሩት። እኔ ቫኒላ ስለምወድ 2 ክዳን ቫኒላ ነው የጨመርኩትኝና ያው እዚህ ጋር እንደምታዩት ያው አሁን ገና እየተማሰለ ስለሆነ ከለሩን ቀይ የሆነ ይመስላል አይደል? ወደ ጥቁርነት ቫኒላው ከለሩ አስታውቋል። ግን እየመታችሁ ስትሄዱ ነጭ ነው የሚሆነው ማለት ነው። እኔ እንደውም ትዕግስት ብዙም ከልጄ ጋርም ትንሽ ልጄም እያስቸገረኝ ስለነበረ ብዙም ስላልተመቸኝ ረዥም ሰዓት ብዙ አልመታሁትም። በደንብ በመታችሁት ቁጥር በደንብ ነው የሚወፍረው። ስለዚህ በደንብ መምታታችሁን እርግጠኛ ሁኑ። በነገራችን ላይ ይሄን ክሬም አሰራር ሳየው ዩቱብ ላይ ሳየው ማለት ነው በቃ የሚመስለኝ የሆነ ብዙ ጊዜ እንደዚህ እንቁላሉ እንደዚህ ክሬም የሚሆን አይመስለኝም ነበር። በቃ የሆነ አረፋ ነገር የሚኖረው እንደዛ ነበር ይመስለኝ። ግን በቃ ትክክለኛ ክሬም ነው የሚሆነው። ማርያምን ትክክለኛ በቃ ቆንጆ ክሬም ነው የሚወጣላችሁ። እና እዚህ ጋር እንደምታዩት እንግዲህ በደንብ ለማሳየት ሞክሬያለሁ። እኔ ይመስለኝ የነበረው እናንተም እንዳይመስላችሁ ማለት ነው። ምክንያቱም እንደዚህ ሲሰሩት ሳይ በደንብ እንትን ሲሉት ማንኪያ ላይ እንደዚህ የሆነ ሲነካኩት ሳይ በቃ የሆነ አረፋ አይነት ነገር በቃ አረፋ አንዳንዴ እንቁላሉ ስትመቱት
ብዙ ጊዜ አሁን ኬክ ስንሰራ ምናምን በፊት አሁን እኔ ለምሳሌ አረብ ሀገር እያለሁ ኬክ ስሰራ ምናምን እንደዚህ እንትኑን ስመታው አረፋ የመሆን ባህሪ ያለውና እንደዛ ነበር የሚሆን የመሰለኝ። እንደዚህ ክሬም የሚሆን አይመስለኝም ነበረ እና በጣም ቆንጆ ክሬም ነው የሆነው። በነገራችን ላይ በጣም አሪፍ ነው። ሰርታችሁ እንግዲህ የተጠቀምኩት እዚህ ላይ እንዳያችሁት ቫኔላ፣ ስኳር፣ ቫኔላ በቃ ያው ለቴስት ነው፣ ምንም አይቆጠርም። ስኳርና ሎሚ፣ በተጨማሪ ደግሞ ዋናው ግባቱ እንቁላሉ ነው ማለት ነው። እንቁላሉን ያው ነጩን ፓርት ብቻ ነው የምትጠቀሙት። አስኳሉን እኔ ኬክ ሰርቼበታለሁ፣ ለኬክ መስሪያ ተጠቅሜዋለሁኝ ማለት ነው። ኬክ በሱ ነው የሰራሁት። ታዩታላችሁ መጨረሻ ላይ በጣም የሚገርም ክሬም ነው የሆነው። ይኸው እንደምታዩት እዚህ ጋር በቃ ስመታው እንዴት እንደወፈረ እንደዚህ ብድግ ስታደርጉት በቃ እንትኑን ይዞ ሲነሳ አይደለ ቆንጆ ነው የሚባለው። በቃ በጣም አሪፍ ነው የሆነው። ከዚህም በላይ ብትመቱት በደንብ ነው የሚወፍረው። እኔ እንዳልኳችሁ ቅድም እንደነገርኳችሁ እናትዬ ልጄ ትንሽ እየረበሸኝ ስለነበረ ረዥም ሰዓት መምታት አልቻልኩም፣ አልተመቸኝም እንጂ በደንብ ብትመቱ ደግሞ ዲዛይን ለማውጣት ከፈለጋችሁ በደንብ ምቱት፣ ከዚህ በላይ ማለት ነው። በደንብ ውፍር ይላል እና ኬኬ ደግሞ ይሄን ይመስላል። በነገራችን ላይ ይሄ ኬክ ያው ለሆነ ፕሮግራም ነው የተሰራው፣ እሱንም እለቅላችኋለሁ ማለት ነው። በእንቁላሉ ነው የሰራሁት። ቅድም ባስቀመጥኩት እንቁላል አስኳሉን አስቀምጨዋለሁ አላልኳችሁም? 4 እንቁላል በሱና ከዛ በተጨማሪ 2 እንቁላል ጨመርኩበትና ሰራሁት ማለት ነው። አሁን ይሄ ወተት የለውም፣ በቃ በውሃና በእንቁላል ብቻ ነው የሰራሁት። በጣም ቆንጆ ኬክ ነው የሆነው። ቫኒላና እንትን የጨመርኩበት ቤኪንግ ፓውደር እንጂ ወተት የለውም እላቸዋለሁ ማሮች። ይሄ እንግዲህ ኬካችንን ዲኮር ማድረግ ጀምረናል። ኬኩን 2 ቦታ ነው የቆረስኩትኝ። እኔ ክብ መጋገሪያ ስላልነበረኝ እንደዚህ ነው የጋገርኩትኝ ማለት ነው። እንግዲህ አሪፍ ነው ይሆናል ብዬ አስባለሁኝ። ከዛ 2 ቦታ የቆረጥኳትን ከላይ ይችኛዋ የምታዩዋትኝ ያው ሌብል ለማድረግ ለማስተካከል ትንሽ ከላይ አበጥ ያለ ስለነበረ ብዙ ጊዜ ኬክ ስንጋገር ወይ ፍርክስ ይላል ወይ አበጥ ይላል በአንድ በኩል ባላንስ አይመጣምና ትክክል እንዲመጣልኝ ብዬ ከላይ ትንሽ ቆረስ አረኳትኝ ማለት ነው። ከዛ ከስር ክሬሚን ከቀባው በኋላ በነገራችን ላይ ጣፋጩ ብዙ ትንሽ ስኳር ስላለው ስኳር እንዳይበዛብኝ ስለፈለግኩኝ እንትን አላረኩበትም። ዝም ብዬ ነው የቀባሁት ማለት ነው። ስኳር በጥብጬ በውሃ አላረኩበትም ኬኩ ላይ ማለት ነው። ከዛ እችኛዋን ኬክ ከደረብኳት በኋላ ደግሞ ከላይ መልሼ ክሬሜን መቀባት ጀመርኩኝ። አያችሁት ግን ክሬሙን እመቤቴን በጣም ነው የሚገርም ክሬም ነው የሆነልኝ ማርያምን። እኔ አሁን ቀጣይ እንግዲህ የልጅ ልደት ሲደርስ በቃ እንደዚህ አድርጌ ነው የምሰራው ቤት ውስጥ ክሬም ሁላ አልገዛም። እና በጣም ነው ደስ ያለኝ ጓደኞቼ። በነገራችን ላይ እንደው ዩቲዩብ መቼ ነው ሞኔታይዝ የሚሆነው መቼ እንደሚያድግልኝ ራሱ እንግዲህ በተስፋ ክርስቲያን ተስፋ አይቆርጥም በሚለው ዝም ብዬ እየሰራው ነው። እስኪ ጓደኞቼ ላይክ አርጉልኝ፣ ሼር አርጉልኝ፣ እንዲሁም ደግሞ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አርጉልኝ። ስወዳችሁ እውነት። ከዛ ይሄን ይመስላል እንግዲህ ከላይ ቀብቼ ጨረስኩኝ። ክሬሙን አስተካክዬ እንግዲህ ያው 2 ቦታ ነው የከፈልኳት ብያቸዋለሁ። እንደዚህ ያምራል። ከዛ ዲኮሩ ደግሞ ይሄን ይመስላል። ዲኮሩን ስሰራ አልቀረጽኩትም፣ አልተመቸኝም ነበረ። ክሬም ቀንሼ አስቀርቼ አረንጓዴና ቢጫ አርጌ በ2 አይነት ከለር እንደነገርኳችሁ ቅድም በደንብ ብትመቱት ቢመታ እዚህ ጋር ዲዛይን ለማውጣት ቅርጽ ምናምን ለማስያዝ ይመች ነበረ። ግን ቅርጽ ለማስያዝ አልሆነልኝም። ነገር ግን እኔ እንግዲህ በቻልኩት እንደዚህ ለማሳመር ሞክሬያለሁ። ይሄው ይሄን ይመስላል። በጣም ነው የሚያምረው መቤቴን። እዚህ ጋር 10 ቁጥርና ልብ ቅርጽ ለመጻፍ ሞክሬያለሁ። የዚህን ትርጉም ደግሞ ቀጣይ ቪዲዮ ስለቅ ነግራችኋለሁ። አመሰግናለሁ። ባይ ባይ። ወዳችኋለሁ።